ይሄ አስገራሚ ትንቅንቅ ነው። ዓለም በሙሉ አፉንም አይኑንም ከፍቶ የተመለከተው በድንቅ የመኖርና ያለመኖር ፍልሚያ የተከናወነበት ታላቅ የዓለማችን ክስተት ጊዜው እንደ አውሮፓውያን አቆጣጠር በሚያዚያ 2026 ከአይሁድ ኢራን ግዛት ያመለጠው አሜሪካዊ የጦር መሳሪያ ባለሙያ ዌፐንስ ሲስተም ኦፊሰር ይባላል። WSO በአሜሪካ የጦር ታሪክ ውስጥ እጅግ አስደሳችና አስደናቂ ከሚባሉ የማዳን ተልእኮዎች ውስጥ አንዱ ሆኖ ተመዝግቧል። ይሄ ባለሙያ በኢስፋሃን ግዛት ላይ F-18E ስትራይክ ኤግል የተሰኘችውን የጦር አውሮፕላን ከተመታችበት በኋላ ለ18 ሰዓታት ለ48 ሰዓታት ያህል ከጠላት ተሸሽጎ በመቆየት በልዩ ኃይሎች ተገኝቷል። የማምለጥ ሂደቱ እጅግ አስደንጋጭ የነበረ ሲሆን ነገር ግን እስኪሳካ ድረስ በጉጉት የተጠበቀው በሙሉ ሆኗል። ይህ የጦር መኮንን ኮሎኔል ነው። ከአውሮፕላኑ በፓራሾት ከወረደ በኋላ በጠላት ግዛት ውስጥ ነፍሱን ለማዳን የተጠቀመባቸው ስልቶች ደግሞ አጃይብ ያስብላሉ። ተራራማ ቦታዎችን እንደ ምሽግ የተጠቀመው ይሄ ኮሎኔል ከባድ የሚባለውን 48 ሰዓታት ውስጥ በኢራን ሰማይ ጠቀስ ተራሮች ላይ አሳልፏል። መኮንኑ በፓራሾት ሲወርድ ቁርጭምጭሚቱ ላይ ጉዳት ደርሶበት የነበረ ቢሆንም ከጎሌላህ እና ቦየር አህመድ ግዛት ውስጥ የሚገኝ 2100 ሜትር ከፍታ ያለውን ተራራ በመውጣት ለመደበቅ አመቺ ቦታን መረጠም። ከዚያ ቀጥሎ የሚቀጥለው ዘዴ ደግሞ መገናኛውንና ኮሙኒኬሽኑን እንዴት ማስተካከል እንዳለበት ማሰብና መጨነቅ ጀመረ። ለሁለት ቀናት ያህል በአለት ስንጥቆች ውስጥ ተደብቆ ቆይቷል። ይህ ጽኑ የአሜሪካ የጦር ስፔሻሊስት ነው። የአሜሪካ የጦር መዝገብ ክፍል ማንነቱን እስኪያረጋግጥ ድረስ ምንም አይነት የሬዲዮ ግንኙነት ባለማድረግ ራሱን ከጠላት ጠብቋል። ይህ በከፍተኛ ስልጠና የሚመጣ ልምድን ያካበተው ኦፊሰር ራሱን ለማዳን የተጠቀመባቸው ዘዴዎች እጅግ አሳዛኝ ሕይወቱን ከሚቀጥፉ ድርጊቶች ታድጎታል። ታዲያ የጀግና ዛሬ በአሜሪካ ሰማይ ስር ታላቁ ሄሮአችን ጀግናችን መጣ እያሉ ያሞካሹታል። ከዛ በኋላ CIA የኢራን ወታደራዊ ባለሙያዎችን በሌላ አቅጣጫ እንዲፈልጉት ለማድረግ የሐሰት መረጃዎችን በተከታታይ መልቀቅ ጀመረ። በዚህ የሐሰት መረጃ መለቀቅ ምክንያት የተታለሉት የኢራን ወታደሮችና የኢራን የስለላ ባለሙያዎች ሰውየው ካለበት እጅግ ተቃራኒ ወደ ሆነ ቦታ ሄደው ፍለጋቸውን አጣጣፉ። ፍየል ወዲህ ቅዝምዝም ወዲያ እንዲሉ። የማዳን ተልእኮው ታዲያ በሚያዝያ 4 እና 5 ቀን 2026 ምሽት ላይ መካሄድ ጀመረ። እጅግ አደገኛ ሲባል የተሰየመው ይህ ሬስኪው ሚሽን በእጅጉ የተዋጣለትና የኢራን የማጥቃትና የመከላከል አቅሟን በፍጹም የፈተነ ዘመቻ እንደነበረ ብዙዎቹ ይናገራሉ። አሜሪካ በልዩ ድፍረትና በልዩ ጥበብ የተወጣችው ይህ ዘመቻ ብዙ ኮማንዶዎቿን፣ ብዙ የጦር መሳሪያ በራሪ አውሮፕላኖቿን የተጠቀመችበትም ነበረ። ልዩ ኃይሎቿ ተልእኮ በታዋቂው የባህር ኃይል ልዩ ኃይል ናቪ ሲል ቲም 6 የተመራና በሌሎች 100 የሚጠጉ ወታደሮች ታጅቦ በከፍተኛ ጥንቃቄ መደረግ ጀመረ። ከዚህ ውስጥ ግን አንድ ያልተጠበቀ ፈተና ደረሰ። የማዳን ስራው ወይም ሬስኪው ሚሽኑ በሚከናወንበት በዛ ፈታኝ ወቅት 2 የMC 130 የጭነት አውሮፕላኖች በቴክኒክ ብልሽት ምክንያት መነሳት አቅቷቸው ደርቀው ቀሩ። በዚህም ምክንያት የማዳን ቡድኑና ባለሙያው በኢራን ምድር ለጥቂት ሰዓታት
ተቀርቅረው ቆይተዋል። ከዚያ በኋላ የተደረገውና የተወሰነው ግን የመጨረሻ እርምጃ ነበር። የአሜሪካ የጦር አዛዦች ሌሎች ትናንሽ አውሮፕላኖችንና ሄሊኮፕተሮችን በመላክ ወታደሮቹንና ባለሙያውን በከባድ የተኩስ ልውውጥ ውስጥ ሆነው ማውጣት ቻሉ። እዚህ ላይ አንድ ነገር ልብ ይሏል። ስለ ሀገር ክብር፣ ስለ ሀገር ፍቅር የሚከፈል መስዋዕትነት መጠንም ገደብም የለውም። አንድን ነፍስ ለማዳን የተከፈለው መስዋዕትነት ደግሞ ለአንድ ሰው ሕይወት ምን ያህል ዋጋ እንደሚሰጥ ለዓለም ትምህርት የተሰጠበት ነበር። ከዛ ቀጥሎ የአሜሪካው ፕሬዝዳንት አንድ ትዕዛዝ አስተላለፉ። ስታክ ያደረጉትን አውሮፕላኖች ሙሉ በሙሉ አውድሟቸው የሚል ጥሪ ከወደ አሜሪካ ተሰማ። የአሜሪካ ጦር ሚስጥራዊ ቴክኖሎጂዎቹ በኢራን እጅ እንዳይገቡ ሲልም የተበላሹትን አውሮፕላኖችና 4 ሄሊኮፕተሮችን በቦታው ላይ ዶጋመድ አደረጋቸው። ዴልታ ፎርስ በተለያዩ የዓለማችን ሀገራት እየገባ የተሳኩ ሚሽኖችን ፈጽሟል። እዚህም ቦታ ላይ ግን በኢራን ተራሮች መካከል የተፈጸመውን ከባድ ሚሽን ለማጠናቀቅ ሲባል እነዚህ ሚስጥራዊ የአሜሪካ ቴክኖሎጂዎች በኢራን እጅ ገብተው ድጋሚ ተፈብርከው መልሰው እንዳይባርቁ በሚል እዛው ላይ አስወገዷቸው። ባለሙያው በዚህ ጊዜ በኩዌት በሚገኝ የአሜሪካ የሕክምና ማዕከል ውስጥ ወዲያው ተወሰደ። ፕሬዝዳንት ትራምፕም መኮንኑ ከባድ ጉዳት ደርሶበት እንደነበር ቢገልጹም ወታደራዊ ምንጮች ግን አሁን በጥሩ ጤንነት ላይ እንደሚገኝ አረጋግጠዋል። ይሄ ክስተት በሁለቱ ሀገራት መካከል ያለውን ውጥረት እጅግ አባብሶታል። ኢራን የአሜሪካን አውሮፕላኖች አውድሜ ተልኮውን አክሽፍ ያለው ስትል፣ አሜሪካ በበኩሏ ሰውየውን በሰላም ማውጣታችን ታላቅ ድል ነው በማለት እያከበረችው ነው። ይህ ሁሉ ነገር ሲፈጠር ግን ድራማው እጅግ ውስብስብና ለሰው አእምሮ የሚከብድ ነበር። ትላልቅ ውሳኔዎች የተወሰኑበት ይህ ሚሽን እንዴት አንድን ሰው ለማዳን 100 የተዋጣላቸው ለዓመታት የሰለጠኑ የአሜሪካ ገደብ ጠባቂ ይሆናሉ የተባሉ ስፔሻሊስቶች ዋጋ ሊከፍሉ ወደ ኢራን ተላኩ። ብዙ ሚስጥሮች የታጨቁበት ይሄ ድራማ በሰፊው እንድንቃኘው ያስፈልጋልና እነሆ ብለናል። የኩለ ሌሊቱ ድራማ የአሜሪካው የጦር መኮንን ከአንበሳው መንጋጋ ያመለጠበት ድንቅ ምስጢር። ሚያዝያ 2026 የኢራን ሰማይ በቦምብና በሚሳኤል ብልጭታ በደመቀበት በዚያ አስፈሪ ቀን የኮሎኔሉ ለደህንነት ሲባል ስሙን ያልተጠቀሰው ነገር ግን ኤፍ-15 ስትራይክ ኤግል የጦር አውሮፕላን በኢራን አየር መከላከያ ሚሳኤል ተመታ። አውሮፕላኑ በእሳት ተያይዞ ወደ መሬት ሲፈጠፈጥ ኮሎኔሉ በሰከንድ ስብርባሪ ውስጥ ራሱን ከጥፋት መንጋጋ አውጥቶ በፓራሹት ወደ ጨለማው የኢራን ምድር ወረደ። ለ2 ቀናት የተደረገው የድመትና የአይጥ ጨዋታ እጅግ አስፈሪ ሆኖ ዓለም በጠቅላላ በዲኤስቲቪ የሚመለከተው ጨዋታ እስኪመስል ድረስ በጉጉት ጠብቆታል። በኢራን ተራሮች መካከል በስንጥቅ አለት ውስጥ ራሱን ደብቆ ያገኘው ይህ ኮሎኔል በመጨረሻም በአሜሪካ ሊገኝ፣ የኢራን ሰዎች ደግሞ በከፍተኛ የሽልማት ማጓጓያ ህዝቡ ራሱ ወጥቶ እንደ በግ እንዲያድነው አድርገውትም ነበር። ኮሎኔሉ ያረፈው በኢራን ማዕከላዊ ክፍል በሚገኘው አስቸጋሪው የዛግሮስ ተራራማ ክልል ውስጥ ነበር። ቁርጭምጭሚቱ በከባድ ሁኔታ ተሰብሮ የነበረ ሲሆን የኢራን አብዮታዊ ጋርድ IRGC አባላት በአካባቢው መሽከርከር ሲጀምሩ ድምፅ አልባ ሆኖ ለመሰወር ተገደደ። መኮንኑ ጥበበኛና በቀላሉ እጅ የማይሰጥ ስለሆነ በሰለጠነበት የSERE ሰርቫይቫል ኢቬሽን ሬዚስታንስ እና እስኬፕ ስልት መሰረት የቀን ብርሃንን በአለት ስንጥቆች ውስጥ ተደብቆ በማሳለፍ ሌሊት ብቻ በቆሰለ እግሩ እየዳኸ ወደ ሰሜን አቅጣጫ ነጎደ። በተራራው ላይ ባለው ይህ ቅዝቃዜና በምግብ እጥረት እየተሰቃየ ቢሆንም ማንነቱ እንዳይታወቅ ሲል የሬዲዮ ግንኙነቱን ከመፍጠር
ራሱን ቆጠበ። የኢራን ድሮኖች ከራሱ በላይ ሲያንዣብቡ እርሱ ግን ራሱን በድንጋይና በቁጥቋጦ መሸፈኛ ከውጪ እንዳይታይ አድርጎ ነበር። ታዲያ ይህ ጽኑ ሰው በመጨረሻም ሲአይኤ ደረሰለት። ሲአይኤ አንድ መረጃ በጧቱ ለቀቀ። ትልቅ የሚባል የማታለል ድራማን በአፈቀላጤዎቹ በኩል ወደ ሚዲያ ወጣው። አሜሪካ የጠፋው መኮንኗን ለማውጣት በዝግጅት ላይ ያለች በቴህራን ውስጥ የሚገኙ የድብቅ ወኪሎቿ የሐሰት ወሬዎችን መንዛት ተያያዙት። መኮንኑ በሲቪል መኪና ወደ ድንበር እየተጓዘ ነው የሚል የሐሰት መረጃ በማሰራጨታቸው የኢራን የደህንነት ኃይሎች ትኩረታቸውን ወደ ዋና መንገዶች እንዲያደርጉ ተገደዱ። ይህ ስልት ለኮሎኔሉ ተራራው ላይ ተጨማሪ የመደበቂያ ጊዜን አጎናጸፈው። ከዛ በኋላ የሲል ቡድንና የገሃነም ምሽቱ ትንቅንቁ ተጀመረ። ሚያዝያ 4 እኩለ ሌሊት ላይ የዓለምን ትኩረት በሙሉ የሳበው የማዳን ተልዕኮ አሃዱ ብሎ ተከፈተ። 6 ብላክ ሃውክ ሄሊኮፕተሮችና 2 ግዙፍ የኤምሲ 130 የጭነት አውሮፕላኖች የኢራንን የአየር ክልል እየደረመሱት ገቡ። ተልዕኮው ይሰናከል ይሆን የሚል ትልቅ አጣብቂኝ ውስጥ የገባ ነገር ተፈጠረ። የናቪ ሲል ቲም 6 አባላትን ኮሎኔሉ ካለበት ቦታ አንስተው ወደ አውሮፕላኖቹ ቢያመጡትም ያልተጠበቀ መከራ ግን መሃል ላይ ያጋጠማቸው። 2 የኤምሲ 130 አውሮፕላኖች በአሸዋና በቴክኒክ ብልሽት ምክንያት መነሳት ከብዷቸው ሰጥመው ቀሩ። የኢራን ጦር አካባቢውን ከበበ። የአሜሪካ ኃይሎች መኖራቸውን አውቆ በከባድ መሳሪያ መደብደቡን ቀጠለ። አሜሪካውያኑ ወታደሮች የቆሰለውን መኮንን ይዘው በተራራው ግርጌ ላይ ለ3 ሰዓታት ያህል የሞትና የሽረት ትግል ተኩስ ድብልቅልቅ ወጣ። ከዛ በኋላ ሁኔታው እጅግ አደገኛ መሆኑን የተረዱት የአሜሪካ የጦር አዛዦች ተጨማሪ ሄሊኮፕተሮችን እና ኤ10 ዋርቶግ የተባሉ የጥቃት አውሮፕላኖችን ወደ ስፍራው ላኩ። ንብረትን ማውደምም ከፍተኛ የሚባል ውሳኔን ይጠይቅ ነበር። አሜሪካውያኑ ኮሎኔሉንና የማዳኛ ቡድኑን ወደ አዲሶቹ ሄሊኮፕተሮች ካዞሩ በኋላ ሚስጥራዊ ቴክኖሎጂ የተጣጠቀባቸውንና መነሳት ያቃታቸውን አውሮፕላኖች በቦምብ አጋይተዋቸው ወጡ። ከዚህ በኋላ እንግዲህ ወደ መጨረሻው ሽሽት ተቀጠሉ። ሄሊኮፕተሮቹ ከኢራን ድንበር ሲወጡ የኢራን ሚሳኤሎች ቢተኩሱም በአየር ላይ በተደረገ የተካነ ጥበብ ሳይመቱ አመለጡ። ኮሎኔሉ ኩዌት ደረሰ። የኩዌት መንግስት ስላመጣችሁልኝ አመሰግናለሁ ሲል ተናገራቸው። ኮሎኔሉም አንድ ነገር ተናገረ። God is always good። እግዚአብሔር ሁሌም መልካም ነው ሲል መሰከረ። ይህ ክስተት ዛሬም ድረስ በወታደራዊ ሳይንስ ውስጥ ከማይቻል ሁኔታ ውስጥ የመውጣት ትልቅ ምሳሌ ተደርጎ ተወሰደ። አሜሪካ የአንድን ወታደር ሕይወት ለማዳን እስከ $600 ሚሊዮን የሚገመት ንብረት አውሮፕላኖቿን ማውደሟ የሰራዊቷን አንድም ወታደር ወደ ኋላ አንተውም ኖማን ሌፍት ቢሃይንድ የሚለውን መርህ ያስመሰከረችበት ሆኖ አለፈ። የኮሎኔሉ ማምለጥ ገና ጅምር ነው። ከኢራን ድንበር ተሻግሮ ኩዌት ካለው የአሜሪካ ጦር ሰፈር ሲደርስ ዓለም ገና ያልሰማቸው አስገራሚ ዝርዝር መውጣት ቀጠለ። በዚህ ሁሉ የምንማረው አንድ ከፍተኛ ሚስጥር አለ። ዘ ስቲል ሲግናል፣ የመንፈስ ግንኙነት። ኮሎኔሉ በተራራው ላይ በነበረበት ጊዜ የተጠቀመው መደበኛ የሬዲዮ ግንኙነት ሳይሆን በርስት ትራንስሚተር የተባለ እጅግ ዘመናዊ መሳሪያ ነው። ይህ መሳሪያ መልእክቱን በሰከንድ ስብርባሪ ውስጥ ወደ ሳተላይት ይልካል። ይህም የኢራን የደህንነት ክፍሎች መልእክቱ ከየት እንደመጣ እንዳያውቁ አደነባብሯቸው ነበር።
ከዛ ቀጥሎ ሚስጥራዊ ኮዶችን በማንነቱ ያሳለፈ ለሲአይኤ ይሰጥ ነበር። ኮሎኔሉ ማንነቱን ለማረጋገጥ የተጠቀመው የልጅነት የቤት እንስሳውን ስምና እናቱ ብቻ የምታውቀውን የልደቱን ቀን ነበር። ይሄ አውተንቲኬሽን ወይም ማንነትን ማረጋገጥ ሳይጠናቀቅ የአሜሪካ ጦርን ለማዳን አይንቀሳቀስም ነበር። ምክንያቱም ጠላት ወጥመድ አዘጋጅቶ ይሆን ማን ያውቃልና ነው ጉዱም። ከዛ በኋላ የሰማይ ላይ ጦርነቱ የተጠቀሙት የአየር ከቨር ወይም ደግሞ ሽፋን አስደናቂ ቴክኖሎጂዎችን ገልጦ አለፈ። የማዳን ስራው በሚከናወንበት ጊዜ በሰማይ ላይ የሚታዩት ሄሊኮፕተሮች ብቻ አልነበሩም። ከላይ በከፍተኛ ከፍታ ላይ F-22 ራፕተር የተባሉ ድብቅ የጦር አውሮፕላኖች የኢራን የራዳር ሲስተሞችን ጃም በማድረግ አሳውሯቸው ማመሹ። የኢራን ሚግ አውሮፕላኖች ቢወረወሩም ያመጡት ጣጣ ግን እምብዛም ነበር። የኢራን አየር ኃይል 2 ሚግ 29 የጦር አውሮፕላኖችን ወደ ማዳኛ ስፍራው ቢልክም የአሜሪካ አውሮፕላኖች በራዳር ላይ መጥፋትና መታየት እየተጫወቱባቸው ግራ ተጋብተው እንዲመለሱ አረጓቸው። ይህም ለሄሊኮፕተሮቹ ወሳኝ ደቂቃን አጎናጽፏል። የቆሰለው መኮንን ጽናት ደግሞ ዓለምን ጉድ የሚያስብል ነበር። ኮሎኔሉ ወደ ሄሊኮፕተሩ ሲገባ የነበረበት ሁኔታ የሚዘገንን ነበር ይላሉ በቦታው የነበሩት የወታደራዊ ማዕረግ ባለቤት። ለ2 ቀናት ምንም ምግብ አልቀመሰም። የጠጣውም ከተራራው ላይ የሚወርደውን በረዶ አቅልጦ ነበር ይላሉ። ከባዱ ውሳኔ ታዲያ ሄሊኮፕተር ውስጥ እንደገባ የሕክምና ባለሙያዎቹ እግሩን ለማከም ሲሞክሩ እርሱ ግን መጀመሪያ የጠየቀው የኔ አብራሪ ፓይለት ወዴት አለ የሚል ነበር። አብራሪው በሚያሳዝን ሁኔታ በአውሮፕላኑ መከስከስ ወቅት ሕይወቱ ማለፉን ሲረዳ ኮሎኔሉ በከፍተኛ ሐዘን ውስጥ ሆኖም ግን ለቡድኑ አባላት ምስጋናውን አቀረበ። የፖለቲካው ማዕበል ተያይዞ ቀጠለ። ይህ የማዳን ተልዕኮ ካበቃ በኋላ በዋሽንግተንና በቴህራን መካከል ያለው የቃላት ጦርነት ወደ ለየለት መልክ አመራ። የአሜሪካ ኩራት በእጅጉ ናኘ። ፕሬዝዳንት ትራምፕ ቀጥለው በሰጡትም መግለጫ ይህ ተልዕኮ አሜሪካ ልጆቿን በየትኛውም የዓለም ጥግ ብትሆን ፈልጋ እንደምታወጣ ለዓለም ያሳየችበት ነው ሲሉ በኩራት ተናገሩ። ቀጠለና የኢራን ቁጣ ገነፈለ። የኢራን መንግስት በበኩሉ የአሜሪካ ሉዓላዊነትን ጥሳለች በማለት የተከሰከሱትን አውሮፕላኖች ፍርስራሾች በቴሌቪዥን አሳየ። ሆኖም ግን ዋናው ሽልማት ኮሎኔሉ በአሜሪካ እጅ መግባቱ ግን ለኢራን ትልቅ የደህንነት ሽንፈት ሆኖ ተመዘገበ። ዛሬ ይህ ኮሎኔል በአሜሪካ እንደ ብሔራዊ ጀግና ታይቷል። የታሪኩ አስገራሚነት መኮንኑ ካሳየው የግል ጥንካሬ ባለፈ አሜሪካ አንድን ሰው ለማዳን ያሳየችው የቴክኖሎጂ የበላይነትና ወታደራዊ ቁርጠኝነት ነው። ይህ ክስተት በወደፊት የጦርነት ታሪክ መጽሐፍት The Great Escape of 2026 በሚል መጠሪያ እንደሚጠቀስ ምንም ጥርጥር የለውም። ከዛም ቀጥሎ እንግዲህ The Silent Night ቴክኖሎጂ አስገራሚ ለዓለም የተዋወቀ የጦርነት ምሽት ሆኖ አሳልፏል። በዚያ ምሽት በኢራን ራዳሮች ላይ የታየው ነገር እጅግ ግራ የሚያጋባም ነበር። አሜሪካ ተልዕኮውን ስታከናውን የተጠቀመችው ሳይበር ኤሌክትሮኒክ ዋርፌር የተባለውን ስልት ነው። ራዳንን ማታለል። የአሜሪካ የኤሌክትሮኒክስ ጦርነት አውሮፕላኖች EA-18G ግሎርስ በኢራን ራዳሮች ላይ በመቶዎች የሚቆጠሩ ምናባዊ አውሮፕላኖችን እንዲታዩ አደረጉ። የኢራን የአየር መከላከያ ክፍሎች የትኛው እውነተኛ ሄሊኮፕተር እንደሆነ መለየት አቅቷቸው ሚሳኤሎቻቸው ወደ ባዶ አየር ሲነጉዱ ነበር። የድሮኑ ገዛም ከፍተኛ ሆነ። ኮሎኔሉ በተራራው ላይ በነበረበት ጊዜ ከላይ በከፍተኛ ከፍታ ላይ የሚበር አንድ RQ-180 ዋይት ባት የተሰኘ ድሮን እያንዳንዱን እንቅስቃሴ ይከታተለው ነበር። ይህ ድሮን ታዲያ ለኮሎኔሉ የጠላት ወታደሮች በስንት ሜትር ርቀት ላይ እንዳሉ በሚስጥር ምልክት እየሰጠው ነበር። እጅግ የሚደንቅ ነገር ነው። የMC-130 አውሮፕላኖችም መስዋዕትነት
በዚሁ ተገለጠ። በታሪኩ ውስጥ ትልቅ ውዝግብ የተነሳው በሁለቱ የተበላሹ አውሮፕላኖች ጉዳይ ነው። ስለምን ተከሰከሱ? አውሮፕላኖቹ በኢራን በረሃ ላይ ሲያርፉ ብራውን አውት በተባለ የአሸዋ ማዕበል ውስጥ ነበር የሰጠሙት። ሞተራቸው አሸዋ ገባበት። ምክንያቱም ደግሞ መነሳት እንዳይችሉ ሆነ። የቴርማይት ቦምቦች ተጭነው የነበረ የባህር ኃይል ልዩ ኃይሉ ወይም ሲልስ አውሮፕላኖችን ጥለው ከመውጣታቸው በፊት እጅግ ከፍተኛ ሙቀት በሚያመነጩ የቴርማይት ቦምቦች በውስጣቸው አፈነዱ። ይህ ቦምብ ብረትን አቅልጦ ወደ ፈሳሽነት የሚቀይር በመሆኑ የኢራን መሐንዲሶች ከአውሮፕላኑ ፍርስራሽ ምንም አይነት ሚስጥራዊ መረጃ ወይም የቴክኖሎጂ ፍንጭ እንዳያገኙ አድርጓቸዋል። የኮሎኔሉ አቀባበልና የወደፊት ህይወቱም ደግሞ ከዚህ እንደሚከተለው ይቀርባል። ኮሎኔሉ ኩዌት ከቆየ በኋላ ወደ አሜሪካ በክብር ተመልሷል። የጀግና አቀባበል ጠብቆታል። ዋይት ሃውስ በደረሰበትም ጊዜ በታሪክ ከፍተኛ የሚባለው የሜዳል ኦፍ ኦነር ሽልማት ታጭቷል። የአካል ጉዳትም ቢደርስበትም ተቋቁሞ እግሩ ላይ የደረሰው ጉዳት ለረጅም ጊዜ ሕክምና የሚያስፈልገው ቢሆንም የእርሱ በህይወት መትረፍ ለአሜሪካ አየር ኃይል ትልቅ የሞራል አቅም ሆኗል። እንግዲህ በመጨረሻም ይሄ ክስተት በ21ኛው ክፍለ ዘመን ጦርነት ውስጥ ሰው አሁንም ትልቁ ዋጋ ያለው መሆኑን አሳይቷል። አሜሪካ ቢሊዮን ዶላር የሚያወጡ አውሮፕላኖቿን ለጥፋት አሳልፋ የሰጠችው ያንድን ወታደር ህይወት ለማዳን ነው። ይህ ታሪክ የሚያስተምረን አንደኛ ጽናትን ነው። በጠላት መሬት ላይ ለሁለት ቀን በቆሰለ እግር መቆየት ያለውን ጥንካሬና ለሀገር የሚከፈልን መስዋዕትነት ፍንትው አድርጎታል። ቀጥሎ ታማኝነትን፣ አንድም ሰው ወደ ኋላ አይቀርም የሚለው ወታደራዊ መርህ በአሜሪካ ዘንድ የሰው ልጅ ምን ያህል የተከበረ እንደሆነ ፍንትው አድርጎ ለዓለም በተለይም ለአፍሪካ ሀገራት ተማሩበት ብሏል። ዝግጅቱ ደግሞ የዓመታት ስልጠና በአንድ ወሳኝ ሰከንድ ውስጥ እንዴት ህይወትን እንደሚያድን ከዚህ ኮሎኔል መማር ይቻላል። አሁን ኮሎኔሉ በሰላም ቤቱ ገብቷል። ይህ ድንቅ ታሪክ በዓለም ዙሪያ ባሉ ወታደራዊ አካዳሚዎች ውስጥ እንደ ዋና ማስተማሪያ ተደርጎ መወሰድ ገና ካሁኑ ተጀምሯል። ክቡራትና ክቡራን በዛሬው አስደናቂ ታሪክ ዙሪያ ያቀረብንላችሁ ፕሮግራም ይህንን ይመስል ነበር። አብራችሁን ስለቆያችሁ እያመሰገንን ቻናላችንን ላይክ፣ ሼርና ሰብስክራይብ በማድረግ ሌሎች አስደናቂ ታሪኮች ወደ እናንተ እንዲደርሱ እንድታደርጉ በአክብሮት እንጋብዛለን። ሰናይ ጊዜ፣ ሰናይ ምሽት ይሁንላችሁ።